አትሰማም እንዴ? እየሞከርኩኝ ነው። ያንተን የቤት ኪራይ ልከፍል እየሞከርኩኝ ነው። ተቀበል በሞትኩት አይደል ለፌርማታ ለሽንገላ ፍቅር ሲከፍል ነው የኖርኩት። በቀን አንኮራፋ ድህነቱ ከፋ አለች አደየ። በአሁኑ ወቅት በኢትዮጵያ የማህበራዊ ሚዲያና የኪነ ጥበብ መድረኮች ላይ ደማቅ አሻራውን እያሳረፈ የሚገኘው ኮሜዲያን ያሲኖ አሁን ደግሞ የቤተሰብ ጨዋታ ፕሮግራም ተተኪነት ጋር ተዳምሮ አዲስ አጀንዳ ሆኗል። በቅርቡ በሞት የተለየንን ተወዳጁን ጋዜጠኛና አቅራቢ ነጻነት ወርቅነህን ተክቶ የቤተሰብ ጨዋታ የተሰኘውን እጅግ ተወዳጅ ፕሮግራም ለመምራት ከሚወዳደሩ ጥበበኞች መካከል የኮሜዲያን ያሲኖ ስም በግንባር ቀደምትነት እየተነሳ ይገኛል። ያሲኖ ይህንን ትልቅ ኃላፊነት ለመረከብ የሚያደርገው ጥረት በመልእክቱ ላይ የሞከርኩኝ ነው እንዳለ ሁሉ በሙያ አዲስ ከፍታ ላይ ለመድረስ እየሞከረ መሆኑን የሚያሳይ ነው። የነጻነትን ፈለግ ተከትሎ የህዝብን ደስታ ለመመለስ የሚደረገው ይህ ውድድር የያሲኖን የፈጠራ ብቃት ታክሎበት በልዩ መድረክ ይዞ እንደሚመጣ ይጠበቃል። ያሲኖ በዩቲዩብ እና በቲክቶክ በሚያቀርባቸው ስራዎቹ ቢታወቅም እየሞከርኩኝ ነው የሚለው መልእክቱ ግን የብዙዎችን የልብ ትርታ የነካ ሆኗል። በኑሮ ውድነት፣ በቤት ኪራይ ጫና እና በተለያዩ የማህበራዊ ፈተናዎች ውስጥ የሚገኙ ዜጎች ተስፋ ሳይቆርጡ በሚያደርጉት የየዕለት ትግል በመንጸባረቁ በአጭር ጊዜ ውስጥ በኢትዮጵያውያን ዘንድ ከፍተኛ ተቀባይነትን አትርፏል። የያሲኖ መልእክት ከግለሰቦች ህይወት አልፎ አገራዊ ገጽታ የተላበሰ ነው። በአሁኑ ወቅት በኢትዮጵያ ውስጥ ዘላቂ ሰላም እንዲመጣ የኑሮ ውድነት እንዲረግብ እንዲሁም የባህር በር ለማግኘት እየሞከረች ነው። ዜጎች የተሻለ ኑሮ ለመኖር እንደሚጥሩት ሁሉ አገሪቱም የንግዶችን ለመቀነስና የዜጎችን የኑሮ ጫና ለማቃለል ሁሉንም እየሞከረች ነው። ያሲኖ ይህንን መልእክት ይዞ ሲመጣ የተለያዩ አካላት የተለያየ ትርጓሜ ቢሰጡትም ሙከራ የስኬት ጅምር ነው በሚል በሳል ምላሽ ስራው የህዝብና የጋራ እውነት እንደሆነ ገልጿል። ይህም ጥበብ ማህበራዊ ጫናዎችን ለመቀነስና አገራዊ ተስፋን ለመገንባት ያለውን አቅም አሳይቷል። በአጠቃላይ እየሞከርኩኝ ነው የሚለው ቃል በአሁኑ ወቅት የኢትዮጵያውያን የጋራ መግለጫ ሆኗል። ኮሜዲያን ያሲኖ በቤተሰብ ጨዋታ መድረክ ተተኪ ለመሆን ዜጎች በኑሮ ትግል አገራችንን በተለያዩ ጉዳዮች ሁሉም በየፊናው የተሻለ ነገር ለመፍጠር እየሞከረ ነው። እናንተስ በዚህ ጉዳይ ላይ ምን ትላላችሁ? ኮሜዲያን ያሲኖ የነጻነት ወርቅነህ ተገቢ ተተኪ ሊሆን ይችላል ብላችሁ ታምናላችሁ? እየሞከርኩኝ ነው የሚለው መልእክትስ በግል ህይወታችሁ ምን ትርጉም ሰጣችሁ? ሀሳባችሁን በኮሜንት መስጫው ላይ አጋሩ። እየሞከርኩኝ ነው አስም እንጂ ሁሉም ሰው እየሞከረ ነው በዚህ ሰዓት